የሰው ልጅ ጭንቅላት አለው፣ ሆድ ዕቃ አለው፣ ብልት አለው። በሶስቱ ነገሮች እያሰበ ነው የሚኖረው። ሶስቱም ያስባሉ የራሳቸው። ለጭንቅላቱ የሚያስብ ሞራሉን ይጠቀማል፣ ልቡን ማለት ነው። ከዚያስ ለጭንቅላቱ የሚያስብ ሞራሉን ካልተጠቀመ ከሞራል ከልባችሁ ወረድ ስትሉ ሆድ ዕቃ አለ፣ ለሆዱ ይኖራል። ክፈለኝ እንጂ አንተን አነግሥሃለሁ እንደሚሉት እዚህ ለሆድ እንትን ማለላት ሆድ ይከፈለኝ እንጂ ምንም ችግር የለም የሚለው ሆድ አደር ይሆናል። ሶስተኛው ብልት አደር ይሆናል። ሴሰኛ የሆነችን ሴት የወደደ ሰው ብታገባ ባታገባ፣ ሚስት ቢኖራት ባል ቢኖራት ባይኖራት፣ ብትፈልገው ባትፈልገው፣ ስንት ነው አመሻሽ ላይ እስኪ አንድ ትመል ችግር የለም ብሎ አስክሮ የሚበልት፣ ስንት ነው ዩኒቨርሲቲ ያለን ሰዓት ቀይሮ ሰዓቱን ያዞረዋል ገና እንዳልተዘጋ ማኒፑሌት የሚያደርግ። አሁን ሰው ጭንቅላት ሆድ ዕቃና ብልት ነው ምለው ለዚህ ነው።